ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁልኝ ወይ? አላችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለው። ፈጣሪ ይመስገን። እናንተ እንዴት ናችሁ? እንግዲህ ሰላም ደህና እንደሆናችሁ ተስፋ አደርጋለሁ። ሁላችሁም በያላችሁበት በየስራ መስካችሁ ሰላማችሁ ብዝት ይበልልኝ የኔ ወዶች። እንግዲህ እንደዚህ ሆኜ የመጣሁት ደክሞኝ ነው። እሺ ትንሽ ድክም ብሎኝ ነው። ዛሬ ስራ አለ ማለት ነው። በጣም ስራ አለ ዛሬ እና የኔ ወዶች አንድ ነገር ልላችሁ ነው ማለት ነው። ላስቸግራችሁ ነው ማለት ነው። አጋጣሚ ማለት እኔም ብዙ እንትን ኖሮኝ አይደለም፣ ብዙ ፋሚሊ ኖሮኝ አይደለም። ግን ደግሞ አንድ ነገር ላስቸግራችሁ ነው፣ እኔ ጋር የምትመጡ ሰዎች ማለት ነው። እና ምን ልነግራችሁ ነው? አንድ እህታችን ማለት ነው ትደነቅ ትባላለች። ትደነቅ ዩቲዩብ ቻናል አላትና የመጀመሪያው ቻናሏ ማለት ነው ምን እንደሆነባት ልንገራችሁ። 5 አመት ነው የደከመችበት። አዎ ነግራናለች፣ እንደነገረችን ማለት ነው። 5 አመት ነው የደከመችበት ቻናሏ። አስቡት፣ 5 አመት የደከማችሁበት ነገር የሆነ ተስፋ ሲያሳጣችሁ ሲጠፋባችሁ በጣም ነው የሚከብደው። የምር እኔ ቦን ተስፋ ቆርጬ ነበር የምቀመጠው። ግን እሷ በጣም ጎበዝ ናት፣ ጠንካራ ናት። አሁን አዲስ ቻናል ከፍታ እንትን እያለች ነው፣ እየሰራች ነው። እና በጣም ይከብዳል። እውነቴን ነው የምላችሁ፣ በጣም ነው የሚከብደው። እና የደለተችባት ማዳሟ ነች። እንግዲህ ለምን ደለሽ አትባልም። እሷ ሀገር ነው ያለችው፣ አገሩ አይደለም። እንደፈለገች መሆን አትችልም። በጣም ነው የሚከብደው። ያው ስልክ ኖሮን እንኳን እኮ በስነ ስርዓት እንትን ማንልበት እንትን ያለው ጊዜ ነው ያለው። በጣም ነው የሚከብደው። የመሬ ነው የምላችሁ። እና ደልታባት አጥፍታባታለች ማለት ነው። 5 አመት የደከመችበት ቻናል በኢየሱስም እኔ በጣም ነው የተናደድኩኝ። ጌታ ማርያምን በጣም ነው የተናደድኩኝ። እንደዛ ላይ ብላይ መጣ እንደዛ ስትል ስማ ማሳዘነች እውነት። እና እስኪ እኔ ጋር የምትመጡ ሰዎች ማለት ነው ያው እዚህ ጋር ጽፌላችኋለሁ። እስኪ ገብታችሁ እሷን ሰፖርት አድርጉልኝ በእናታችሁ። የምር ያኔው ገና 2 ወር ነው ከተከፈተ 2 ወር ከአንድ ሳምንት ምናምን እንደዛ ቢሆን ነው 2 ወር ከአንድ ሳምንት ወይ ከ2 ሳምንት እንደዛ ቢሆን ነው። ለዚህ ለ130 ሰብስክራይብ ይሄን ያህል እጨነቅለታለሁ። በጣም ነው የምጨነቅለት። እንኳን 5 አመት ደክማችሁበት ጌታን በጣም ነው የሚከብደው። እስኪ እኔም ብዙ ፋሚሊ ኖሮኝ እኮ አይደለም እንደዛ እምላችሁ። ብቻ እኔ ጋር የምትመጡ ሰዎች እሷን ገብታችሁ ሰፖርት አድርጉት እሺ የኔ ወዶች። የማደም ቅመሞችዬ ይሄን ቪዲዮ ካያችሁት ማለት ነው በቃ ከግር ስትወጡ እኮ ሁሉም ነገር የሚመቻችላችሁ ወይም በቃ ብዙ ሰው የሚያስበው ነገር ነው የሚመቻችላችሁ ነው የሚመስለው። የመሬ ነው። ግን በጣም ጌታን እኔ በጣም አሳዘነችኝ እንደዛ ስትል። እና ያው ኢሜሉን ማለት ቻናሉን ማስመለስ ትችላለች ግን እንዴት እንደሆነባት አላውቅም። ያቺ ሲቲዋ እንዴት እንዳጠፋችባት እንዴት እንደሆነ ብቻ አላውቅም። እስከመጨረሻው ነው መሰለኝ ያጠፋችባት። በጣም ነው የሚከብደው። እና በኢሜልም ሞክረዋለች መሰለኝ። ዛሬ ላይቭ ላይ አግኝቻታለሁ። በኢሜሉም በብዙ ነገር ሞክሬዋለሁ አለች። እንትን አላላትም፣ አልተመለሰላትም። ሌላ አዲስ ቻናል ከፍታለች ማለት ነው። ይደነቅቱ ብላችሁ ገብታችሁ ያው እዚህ ጋር አስቀምጬዋለሁ። ገብታችሁ ሰፖርት አድርጓት እሺ የኔ ወዶች። ያያችሁ ሰዎች ማለት ነው፣ አንድም ሁኑ ሁለቱም ሁኑ፣ ያያችሁ ሰዎች ገብታችሁ ሰፖርት አድርጓት ማለት ነው። ጎበዝ ናት፣ የምር ጠንካራ ናት። እኔ በሆነ አልሰራ ጎበዝ ናት። እና 5 አመት ማለት በጣም ነው የሚከብደው። ስንት መስዋዕትነት ከፍላለች። በጣም ነው የሚከብደው። ደግሞ ዩቲዩበሮች ታውቁታላችሁ ድካሙ ምን ያህል እንደሚከብድ፣ ምን ያህል ስቃይ እንደሚያበላችሁ ታውቁታላችሁ። እኔስ 2 ወር ነው ከጀመርኩኝ። በዚህን 2 ወር እንኳን ይሄ ትንሹ ሰብስክራይብ እንትን እንዳይልብኝ እየሰጋው እንኳን 5 አመት በሙሉ ደክሜ በጣም ነው የሚከብደው። እና ታሳዝናለች። ገብታችሁ ቪዲዮዋን አይዩላትና ሰፖርት አድርጓት ውዶችዬ። ደግሞ አታሳፍሩኝም፣ እኔ ጋር የምትመጡ ሰዎች አታሳፍሩኝም። ገብታችሁ ሰፖርት አድርጓት እሺ። እኔ ጋር የምትመጡ ማለት ነው፣ አንድም ሁኑ ሁለቱም ሁኑ ማለት ነው። አጋጣሚ እኔ ጋር የምትመጡ ሰዎች የእሷን ፋሚሊ ልትሆኑ ትችላላችሁ። ሌሎቻችሁ ደግሞ አጋጣሚ የእሷ ፋሚሊ ያልሆናችሁ ግቡና ሰፖርት አድርጓት እሺ።
ያው መተባበር መተጋገዝ ያለ ነው። የሰው ልጅ ሲባል እኮ በብዙ ነገር ሰው ለሰው መድኃኒት ነው፣ ግዴታ ነው። ሰው ለሰው መድኃኒት ነው። አንድ እጅ አያጨበጭብም ይባላልና ሰው ለሰው መድኃኒት ነው። መተባበር መተጋገዝ ያለ ነው። መተጋገዝ አለብን። ደግሞ ለስደተኞች ማርያምን ጌታ ማገዝ አለባችሁ። ብዙዎቻችሁ ማገዝ አለባችሁ ለስደተኞች ማለት ነው። አጋጣሚ ኢትዮጵያ ውስጥ ያላችሁ ሰዎች የማዳም ቅመሞችን ስታዩ እንዳታልፉ፣ የምሬ ነው። ቪዲዮአቸው ይውላችሁ ጌታን ቪዲዮ የምንሰራው እኮ እኛ በቃ ብዙ ስቃይ ብዙ እንትኖችን የምናሳልፈው በዚህ ቪዲዮ ነው። ስንት ቁጣ ምናምን ተቆጥተውን የምንጽናናው በዚህ ቪዲዮ ነው። የምሬ ነው። እንዳታልፉ እሺ። እና ገብታችሁ ሰፖርት አድርጓት የኔ ውዶች። እወዳችኋለሁ። ሰላም ሁኑልኝ እሺ። እወዳችኋለሁ። ባይ